ሰላም ጤና ይስጥልኝ በመላው ዓለም የምትገኙ የተዋሕዶ ሚዲያ ማዕከል ቤተሰቦቻችን እንደምን ሰንብታችኋል? የቤት እንግዳ መርሃ ግብራችን ወደ እናንተ መድረሱን ጀምሯል። እንግዲህ በዛሬ መርሃ ግብራችን ሰው ምንድነው? ሰው ደግሞ በኦርቶዶክሳዊ ቤተክርስቲያን አስተምህሮ በሳይንስ በፍልስፍና ምን አይነት አስተምህሮቶች አሉት የሚለውን ከመምህራችን ጋር እየተወያየን እያነሳን የምንቆይ ይሆናል። እስከ መርሃ ግብሩ ፍጻሜ ድረስ እኔ ምህረት ደግፍ አብራችሁ ቆያለሁ። የዛሬ እንግዳዬ የሚሆኑት በአዲስ አበባ ዩኒቨርሲቲ የኢንክሉሲቭ ኤዱኬሽን ምሩቅ እንዲሁም ደግሞ በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ የነገረ መለኮት ምሩቅና መምህር ናቸው። መምህር ፋሲል አስማማው ይባላሉ። መምህር እንኳን ደህና መጡ። እንኳን ደህና ቆየሽ ምህረት። እንግዲህ ጥሬና ክብረው እዚህ ድረስ ስለተገኙ እጅግ አድርጌ አመሰግናለሁ። በድጋሚ እኔም በጣም ከልብ አመሰግናለሁ። አስቀድሜ እሺ በተዋሕዶ ሚዲያ ስለጠራችን ከልብ አመሰግናለሁ። እሺ እኛም እናመሰግናለን። አስቀድሜ እንግዲህ እንደተናገርኩት ሰው ምንድነው ብዙ ጊዜ ያው ስንጠየቅ ሰው ምንድነው ስንባል ሰው ብለን እንደዚሁ በድፍን እንመልሳለንና ሰው ምንድነው ከሚለውን ጀምር አያይዘው ደግሞ ሰው በኦርቶዶክሳዊ ቤተክርስቲያን አስተምህሮ በሳይንስ እንዲሁም ደግሞ በፍልስፍና ምን አይነት አረዳድ አለው የሚለውን እንይና እንቀጥላለን። እሺ ከልብ አመሰግናለሁ ምህረት። እንግዲህ ሰው ማለት ምን ማለት ነው የሚለውን ትልቁን ርዕሰ ጉዳይ ከተለያዩ አውዶች አንፃር እንዴት እንደሆነ ነው የምንመለከተው። የመጀመሪያው ሰው በኦርቶዶክስ እይታ ምንድነው የሚለውን ቃል ስንመለከት ሶስት ዋና ዋና አንኳር ጉዳዮችን እንድንመለከት እድል ይሰጠናል። የመጀመሪያው የሰው ልጅ በእግዚአብሔር አርአያና አምሳያ የተፈጠረ የእግዚአብሔር የመለኮቱ ልዩ ፍጥረት ልንለው እንችላለን። ይህንን እንግዲህ በነገረ መለኮት ሊቃውንቱ ዘንድ the created person ወይም ደግሞ በእግዚአብሔር አርአያና አምሳያ የተፈጠረ ልዩ ፍጥረት ያሰኘዋል። ሁለተኛው ሰው ምንድነው ያለን እንደሆነ የምንመለከተው በውድቀት ውስጥ የተገኘ ማንነት ያለው ነው። ብዙዎቻችን ቅር የሚለን ደግሞም ግራ የሚገባን ጉዳይ እዚህ ውስጥ ይመስለኛል። ሰው ምንም እንኳን በእግዚአብሔር አርአያና አምሳያ የተፈጠረ የእግዚአብሔር እንደ ማስተር ኪ ኦር ማስተር ፒስ ሊባል ይችላል ልዩ ፍጥረት የመሆኑን ያህል ደግሞ ልክ ከዚህ ከተፈጠረበት ዓላማ ከተገኘበት ግኝት ውጪ በመሆን ያመጣው ማንነት ደግሞ አለ። ይሄንን ደግሞ the corrupted personality የምንለው ወይም የጎሰቆለ የወደቀ ወይም ደግሞ the fallen nature ብለን የምንጠራው ለብዙ ነገሮች የተጋለጠበት በቀላሉ በኃጢአት የሚወድቅ ለስጋው ባህሪ ደግሞ በጣም በፍጥነት ኃጢአት የሚስማማው ደካማ ከፍ ሲልም ደግሞ በብዙ መልኩ በቀላሉ የሚሰማው በቀላሉ የሚደክም በቀላሉ የሚታመም በቀላሉ ለኃጢአት ባህሪ የሚጋለጥ ሆኖ የምናገኘው ማንነት ወይ ነው። ሶስተኛ ሰው ምንድነው ያለን እንደሆነ የዳነ ፍጥረት ነው። አሁን በተለይ ሰውን በሐዲስ ኪዳን ያለው ማንነት ስንመለከተው እንደ ቀድሞቹ ከተፈጠረበትና ከጎሰቆለው ማንነቱ እጅግ በላቀ ደረጃና ከፍ ባለ ሁኔታ የምናየው ያ የፈረሰ የበሰበሰ ደካማ የሆነው ስጋው የምንለው በልዩ ማንነት ውስጥ ወይም የልዩ ማንነት የምንለው ለድህነት የተጠራ አምላኩ ከሰማይ ሰማይ የወረደለት ሰው እንዲሆን የፈቀደለት አልፎ ተርፎ የሱን ስጋ ወስዶ ከስጋው ስጋ ከነፍሱ ነፍስ የነሳለት ራሱን ዝቅ አድርጎ ከባህሪ መለኮቱ የተዋረደበት አለፍ ሲል ደግሞ የሱን ስጋ ከመዋዱ አልፎ ይሄ የወደቀ የጎሰቆለ የደከመ የምንለው የስጋው ማንነት ደግሞ ከብሮ ወደ ላይ ከፍ ብሎ የወጣበት የዳነ ሰውነት ነው። ስለዚህ ይሄ ሰውነት ሶስት አይነት ማንነቶችን ያስተናገደ ፍጥረት ነው ማለት ነው። እንግዲህ ስለ ሰው ምንነት ስንገነዘብ በሰው ህይወት ውስጥ እንደ ቅዱስ ኢሬኔዎስ የተባሉ ታላቅ የቤተክርስቲያናችን ቀደምት አበው እንደሚመሰክሩት የፍጥረታት አክሊል ነው። የፍጥረታት አክሊል ነው። ፍጥረታት ሁሉ ተፈጥረው ይህንን የሰው ልጅ ሊተኩት አይችሉት። ለምን ያለን እንደሆነ እንደውም ቅዱስ ኢሬኔዎስ የሰውን ክብርና ማንነት ወይም the crown of all creatures ነው የሚለው የሁሉም ፍጥረታት ጌጥና አክሊል ነው። በፒራሚድ ነው የሚመስለው። የፒራሚድ ማንነት የሰው ልጅ የተፈጠረበት ክብሩ ነው።
ነገር ግን ይህን ክብሩን ስላላወቀ ደግሞ የፒራሚዱ ተገልብጧል። በጣም መላእክት እሱን እንዲያግዙት እንዲያገለግሉት ከፍ ባለ ደረጃ ደግሞ እንዲጠብቁት የተፈጠረው የሰው ልጅ ከክብሩ ማማ ሲወርድ ደግሞ ይሄ ክብሩ ተዋርዶ በጣም ወደ ኋላ የምንመለስበት ይመስለኛል የከበረው ማንነት ወደ ተዋረደ ሰብዕና ውስጥ የገባበት ይሄ የከበረ የሆነ የምንለው የእግዚአብሔር አርአያና መልኩ ተለውጦ የቆሸሸበት ይህ ማንነቱ ከእንስሳትም ጭምር ያሳነሰበት ማንነቱን ያሳጣበት ሰብአዊ ክብሩን ወይም ደግሞ ማንነቱን ሁሉ የተፈታተነበት ሁኔታን የምናይበት ትልቅ ማንነት ነው። ይህ እንግዲህ በነገረ መለኮት የነገረ ሰብ ጥናት ላይ ሰፊ አተታና ሰፊ ትርጉም ሊሰጠው የሚችለው ኦርቶዶክሳዊ የነገረ መለኮት እይታ ነው። ከዚህ ጋር ያይዘሽ የጠየቅሽው ደግሞ የሰው ልጅ ይህን መሰል ነገረ መለኮታዊ ክብርና ልዕልና ካለው በዚህ ማንነት ውስጥ 3 ማንነቶችን ያስተናግዳል። የመጀመሪያው የስጋ ማንነት አለው፣ የከበረ ስጋ ያለው የተቀደሰ ማንነት ያለው። ሁለተኛው ደግሞ የከበረች ብሪት ነፍስ የምንላት አለችው። ሶስተኛ ደግሞ የከበረች በልዕልና የበለጸገች ደግሞ መንፈስ አለችው። ይሄ 3 የሆነ ማንነት በአንድ ሰው ውስጥ ይስተናገዳል። በቀደምት የሊቃውንት ቋንቋ ላይ ሰው ከአነጋገሩ ወይም ካፈጣጠሩ ጀምሮ ስናየው ሰብ ማለት ከ7 ነገር የተገኘ ነው። ይህም ከአራቱ ባህርያተ ስጋ ሰውን ድኩም የሚያሰኙት ወይም ደግሞ ደካማ የሚያሰኙት ከውሃ ከእሳት እንዲሁም ደግሞ ከነፋስና ከመሬት የተፈጠረበት ስጋዊ ማንነቱ ነው። በዚህ ባህሪው ብዙ ጊዜ እንስሳትን የሚመስልበት በጣም በቀላሉ የሚራብ በቀላሉ የሚጠማ በቀላሉ የሚደክም የሚቸገር አይነት ሰብዕና ያለው። በሁለተኛ ማንነቱ ሰውን 7 ካደረጉት ሁለተኛው ደግሞ የነፍስ ባህሪው ናት። ይሄን ስጋውን ተቋቁሞ ይሄ ስጋ ድካሙን ደግሞ ተቋቁሞ በነፍስ ልዕልናና ቅድስና ውስጥ የሚኖርበት ደግሞ 3 የማትሞት የማትፈርስ የማትበሰብስ ሕያዊት ማንነት አለው ይሉናል ሊቃውንቱ። ይሄ ምን ማለት ነው? የሰውን ፍጥረት ከሌሎችም ፍጥረታት ከሚለዩት መሰረታዊ ምክንያት አንዱ በልዩነት የሚያስብ ፍጥረት ነው። ልክ እንደ መላእክቱ ግዛን ካላቸው ከምንላቸው ነፃነት ካላቸው ፍጥረታት በተመሳሳይ በነፃነት የፈለገውን ነገር የመምረጥ መብት ያለው ይሄ ማሰብ የመመራመር ነገሮችን አምጥቆ የማሰብ እንዲህ ያለ ማንነት አለው። ይሄ ማንነቱ ከሌሎች ፍጥረታት ሁሉ በነፃ አይምሮ በነፃ ፈቃድ የተመራ በብዙ መልኩ ራሱን እንዲያገዝ እንዲመራ እንግዲህ የስጋው ባህሪና ማንነት ከአራቱ ባህሪያተ ስጋ የተገነባ ማንነት ነው ብለናል። ይሄን ማንነት ተሻግሮ ደግሞ የምናገኘው የነፍስ ሕያውነት ነባቢነትና ለባዊነት የምንለው ነው። ሰው ከስጋዊ ወይም ከእንስሳዊ ባህሪው ለይቶት በከፍተኛ የመንፈስ ልዕልናና የነፍስ ቅድስና ውስጥ የሚያኖረው ትልቁ ክብር የማሰብ የመመራመር አለፍ ሲል መጥቆ ደግሞ ሰማየ ሰማያት ድረስ የማሰብ የማሰላሰል የማገናዘብ ብቃቱን የሚያገኘው በነፍስ ዕውቀቱ ነው። ይሄ ዕውቀት ከማሰብ አልፎ ደግሞ የመናገር ከመናገር ሲያልፍ ደግሞ የማይፈርስ የማትበሰብስ ሕያዊት የሆነች ነፍስን ገንዘብ የማድረግ ትልቅ ክብር አለው። ከዚህ ጋር ተያይዘን የምናነሳው ይህንን ሐሳብ በነገረ መለኮቱ አስተምሮ ደግሞ ሰው የስጋው የከበረ ነው ብለናል፣ ነፍስ አለችው ብለናል። ሶስተኛው መንፈስ የሚል ቃል እናገኛለን። ይሄ የመንፈስን ጉዳይ ደግሞ ስናነሳው በእግዚአብሔር አርአያና አምሳያ የተፈጠረው የሰው ልጅ በስጋው ከምድር አፈር የተበጃጀ የተገኘ የተፈጠረ ነው። በነፍሱ ደግሞ የሕይወት እስትንፋስን እፍ ያለበት የእግዚአብሔር መንፈስ አለ። ይሄ መንፈስ ቅዱስ ነው። ከዛ ደግሞ ሰው ነፍስ ያለው ሕያው ፍጥረት ሆኗል። ሕያውነት ኖሮት በደካማው ስጋው ላይ ሕያው ሆኖ እንዲኖር የሚያስችለውን ኃይል የተሰጠበት መንፈስ የምንለውም አለ። ይሄ የሕይወት እስትንፋስ የመኖርን እልውና ያገኘበት ማንነት ነው። ስለዚህ እግዚአብሔር አምላካችን እንድናውቀው በትልቁ የሚያሳስበን የሚያደርገን ይሄ መንፈስ ነው። ይሄ መንፈስ ከሌለን በስተቀር አሁን ብዙ ጊዜ ወደኋላ ምናልባት ካነሳናቸው የምንታዊነትን አስተምሮት የሚያንጸባርቁ የፍልስፍና ቅኝት ያሉ ሰዎች ትልቁ ችግራቸው እዚህ ላይ ነው።
ለምሳሌ ሐዋርያት በዲድስቅልያ አንቀጽ 31 ላይ ነፍስ በባህሪዋ ትሞታለች ብለው ያስባሉ። የሚደንቀው ይህ ብቻም አይደለም። ጋብቻም ርኩስ ነው፣ ኃጢአትም የባህሪ ነው፣ ስነ ፍጥረት ርኩስ ነው፣ ትንሣኤ ሙታን የለም፣ ክርስቶስ ስጋን እንጂ ነፍስን አልነሳም፣ ስጋዊ ሰው በመሆኑ ምታት ያሰኛል የሚሉ 10 የክህደት ምንጮች የተገኙባቸው የሆነ ነገሮችን ሁሉ ብርሃንና ጨለማ፣ ጥቁርና ነጭ፣ ክፉና ደግ ማለት ዝንባሌዎች ናቸው። በእኛ በምስራቃውያን ኦርቶዶክስ የነገረ መለኮት ሊቃውንት ግን ይህንን ትምህርት የስጋን በስጋ ቦታው ለምሳሌ ከምድር አፈር የተበጀበት የተፈጠረበት፣ ሁለተኛ ነፍስ ደግሞ የማትፈርስ የማትበሰብስ ሕያው የሆነ ማንነት እንዲኖራት ያደርጋታል። መንፈስ ደግሞ በእነዚህ ቅኝት ውስጥ ከእግዚአብሔር ጋር የመኖር እልውናን ገንዘብ የምናደርግበት ትልቅ ህብረት ነው ማለት ነው። እንግዲህ ከዚህ ጋር አያይዘን ማንሳታችን ካልቀረ የቁሳዊው ዓለምና የመንፈሳዊ ዓለም ትልቁ ልዩነት በዚህ ይፈጠራል። የመጀመሪያው የቁሳዊው ዓለም ወይም ደግሞ ርዕዮተ ዓለምን የተመለከትን እንደሆነ እነ ዌች ኤለር ሮቢንስ የተባሉ ሰዎች ስለ ሰውነት ወይም ስለ ስጋ ሲናገሩ እኛ ሰው የምንለው ይህንን አካሉን ብቻ ነው ይላሉ። ይሄ በግዙፍ የምናየው የምንዳስሰው የምንጨብጠው ማንነት ብለው የሚናገሩ አካላት አሉ። እነ ጆን ሮቢንስ የተባሉት የምዕራቡም ፈላስፋም ጭምር ይህንን ማንነት አካል ነው ብለው የሚጠሩት ስጋ ተብሎ የሚጠራውን ማለት ነው። ወደ ሁለተኛው አስተሳሰብ ስንመጣ ደግሞ ይሄ ቁሳዊውን ዓለም ወደ ፍልስፍናው ዓለም ደግሞ የሚወስዱት አሉ። በተለይ የዚህና ቀንቃኞችና ፕላቶ የተባሉትን የፍልስፍና ሰዎች በ427 እስከ 347 የነበረውን ብንመለከት እሱ የሚታይ ቁሳዊ ዓለምና የማይታይ መንፈሳዊ ዓለም ላይ የሚታይ ጋዳዊ ነጸብራቅ ነው ይላል። ስለዚህ በሚታየው ስጋና በማይታየው ዓለም መካከል ያለ እንጂ ሌላ አዲስ ነገር የለም ብሎ ይህንን አስተሳሰብ ያስባል። ምናልባትም በዚህ ላይ አያይዘን ስናነሳ ፕሌቶ ስጋ ማለት የነፍስ እስር ቤት የነፍስ መቃብር ናት የሚል ሐሳብ ያነሳል። አሁን ተመልከች እንግዲህ በጣም ቅዱስ ጳውሎስም ስጋን ከክፉ መሻቱ ጋር አብረው ሰቀሉት ብሎ የገለጻቸው ስጋ በራሱ የተዋረደ ወይም የተናቀ ወይም መጥፎ ነው ማለት አይደለም። ስጋና የስጋ ፈቃድ የሚሰማውን ክፉ የሆነ ስሜት ግን ማስወገድ የመንፈሳዊ ኃይል ነው። ምክንያቱም በኤፌሶን ምዕራፍ 6 ላይ ቅዱስ ጳውሎስ ምን ብሏል? መጋደላችን ከስጋና ከደም ጋር አይደለም፣ በዚህ ዓለም ካሉ ክፉ ገዢ መናፍስት ጋር ነው ይለናል። ይህ ማለት የሚታየው ይሄ ግዙፉ የምንለው ስጋ በውስጡ ያለችው ነፍስ የመኖራን ያህል ደግሞ ይህንን ነፃ ፈቃድ ተጠቅማ ነፍስ በጣም ስትከብር ወደ መንፈሳዊ ልዕልና ስትሄድ ወደ መንፈሳዊ ደረጃ ትሄዳለች። የነፍስ ፈቃድን ስትፈጽም ወደ መንፈሳዊ ክብር ልዕልናና ደረጃ ትሄዳለች። ይህች ነፃ ፈቃድ የተሰጣት ነፍስ ደግሞ በጣም በተዋረደ ወይም ደግሞ ጥሩ ባልሆነ መንገድ ውስጥ በስጋ ፈቃድ ውስጥ ስትጓዝ ደግሞ ወደ እንስሳዊ ባህሪዋ ታዘነብላለች ማለት ነው። ስለዚህ በሁለቱ መካከል እንደ ቦንዴጅ ወይም ደግሞ ኢንተርሴክሽን ሆና የምናገኛት ነፍስን ነው። ስለዚህ ሰው ጽድቅም ኃጢአትም የሚሰራው በዚህ ልክ ነው ማለት ነው። በነፍሱ ፈቃድ ፈቃዲቱ አንድ ናት፣ የነፍስ ፈቃድ ናት። ይህችውም ደግሞ በጣም በስጋ ጉዳይ ውስጥ ስታዘነብል ይህ የስጋ ፈቃድ ወደ እንስሳዊ ክብር ይወስዳትና እንደ እንስሳ ትሆናለች፣ ታስባለች፣ ኃጢአት ትሰራለች። ይህ ደግሞ የነፍስ ቅድስናዋ ደግሞ ለመንፈስ ሲተርፍ ደግሞ ወደ ከፍታ ወደ መላካዊ ባህሪ ወደ ፍጹም እግዚአብሔርን ወደ መምሰል ህይወት ውስጥ የምታደግና ትልቅ ክብርን የምታሰጥበት ነው። እና አሪስጣጣሪስ ይህንን በፕላቶ እይታ የተቃኘውና የተደገፈውን ሐሳብ ነፍስ የህይወት መመሪያ ናት ብሎ ስለ ነፍስ ክብር ይገልጻል። መንፈስ የሚባል ግን የለም ነው የሚሉት። በጣም የሚገርመው የነፍስና የስጋን ግንኙነት ከመገልገያ ወይም ከመጠቀሚያ ጉዳይ ያለፈ ሌላ ጥቅም የላትም ብሎ ነው የሚያስበው ማለት ነው። የዚህ ሁሉ አቀንቃኝ ደግሞ ሬን ዴካርት የምንላቸው የምዕራቡ ዓለም የፍልስፍናው አቀንቃኞችም ይህንን ትምህርት ለዘመናት ሲያስተጋቡት ነበሩ። አሁን ዛሬ የምናገኛቸው የምዕራቡ ዓለም ፈላስፎችም አማኞችም የዚህ ቅኝት ተጠቂ ናቸው።
ሰው ስጋና ነፍስ ብቻ ነው። ከነፍስ በቀር ሌላ የሆነ ምንም አይነት ማንነት ወይም ደግሞ ሰብአዊ ማንነት የለውም ብለው ያስባሉ። ይህንን ነው የሚያሳየው። ስለዚህ በቁሳዊው ስጋ የአስተዋይ ነፍስ ጥምረት ውጤት ነው እንጂ ከሞተች በኋላ ሌላ ነገር የላትም። እንደው ተለይታ ለዘላለም ከመኖር ውጪ ነፍስ ሌላ መንፈስ የሚባል የለም ይላሉ። ይህንን ሀሳብና ኢማኑኤል ካንትም የምዕራቡ ዓለም ይህን ሀሳብ የፍልስፍና ሀሳብ በማቀንቀን ይታወቃሉ ማለት ነው። እንግዲህ ሰውን ሰው ያስባለው ቅድም እያሉኝ ነበርና በልዩነት ማሰብ መቻሉ ከሌሎቹ ስነ ፍጥረታት ይለየዋል የሚል ሀሳብ አንስተውልኛል ቅድም ላይና ሰውን እንግዲህ ሰው ያስባለው ነገር ማሰብ በቻሉ ብቻ ነው ወይስ ደግሞ ሌሎች ምክንያቶች ይኖራሉ በተለይ ከክርስትናው አንፃር? መልካም እንግዲህ በኦርቶዶክስ ተዋሕዶ የነገረ ሰብ ትምህርት ወይም ደግሞ የነገረ መለኮት አስተምሮት ስንመጣ ሰውን ሰው ያደረገው ማሰቡ ብቻ አይደለም። ማሰቡ ተጨማሪ ነገር ነው። አንደኛውና መሰረታዊ ነጥብ አስቀድሜ በነገረ መለኮት የሰጠሁት እይታ በእግዚአብሔር አርአያና አምሳያ መፈጠር ነው። የትኛውም እንስሳ የትኛውም መልአክ በዚህ ማንነት ውስጥ አልተፈጠረም። ቅዱስ ጎርጎርዮስ ዘኑሲስ የተባለው የቀብዶቅያው የነገረ መለኮት ሊቅ ይህንን ነው የሚገልጸው። እግዚአብሔር አምላክ ሰውን ከአርአያ እግዚአብሔር ወደ አምሳለ እግዚአብሔር ፈጠረው ነው የሚለው። አርአያ እግዚአብሔር ማለት ሰው የሚያገኘው የማንነት ዘር ነው። ዘር ደግሞ እንደ እርሾ ነው። ሰው ነው የተፈጠረው ሁሉ የሚያገኘው ማንነት በመፈጠር ፍጡር በመሆን በጣም የሚደንቀው ግንና የሚለየው ምንድነው ካልን ወደ አምሳለ እግዚአብሔር ወደ ላይክነስ ኦፍ ጋድ የምንለው ግልጽ ነው። ከሰዋዊ ማንነቱ ከፍ ወዳለ መንፈሳዊ ልዕልና የሚሸጋገር ፍጥረት ነው ይለናል። ይሄ የእግዚአብሔር መልክ ወይም ደግሞ ኢሜጅ የምንለው ለማንኛውም ሰው የሚሰጥ ተፈጥሯዊ ውጤት ነው። ይሄ ተፈጥሯዊ ውጤቱ ግን አድጎ ወደ መንፈሳዊ ልዕልና የምንለው ስፒሪቹዋል ፐርፎርማንስ ውስጥ ግን የሚገባው እግዚአብሔርን በመምሰል ህይወት ውስጥ የሚያድግበት ነው። ይሄንን በነገረ መለኮት ቴዎሲስ ብለን የምንጠራው ሱታፋዊ አምላካዊነት አምላኩን ወደ መምሰል እሱን ወደ መምሰል ማደግ የሚችል እድል የተሰጠው ፍጥረት ለሰው ልጅ ብቻ ነው። ለመላእክት እንኳን አልተሰጠም፣ ለእንስሳትም አልተሰጠም። በኪዳን ጸሎታችንም ጭምር ይህንን ሲያስረዳ ህይወት ሶስት ናት ይለናል። የመጀመሪያው ህይወተ እንስሳ ነው። ሲፈጠሩ ይሄ ማንነት ይሰጣቸዋል፣ ሲሞቱ ያበቃል። ስመ ነፍስ ታደር በደም የሚለው ደመ ነፍሳዊ ማንነት ነው። ሲፈጠሩ የተሰጣቸው ሲሞቱ በደሙ ስለሆነች ታበቃለች። ሁለተኛው ህይወተ መላእክት ነው። ይሄ ቀድሞ ይሰጣቸዋል፣ ኋላ ይነሳቸው በአንድ ማንነት ውስጥ ጸንተው የሚኖሩ ናቸው። የሰው ልጅ ማንነት ግን ከሁለቱ የሚጋራው ሰብዕና አለው። ይህ ምንድነው ያለን እንደሆነ እንደ እንስሳቱ ለጊዜው የተሰጠች ስጋ አለችው፣ በስጋው ላይ ደግሞ ህያዊት ነፍስ አለችው። ይህችን ነፍስ ደግሞ ገንዘብ አድርጎ በማትፈርስ በማትበሰብስ ነፍሱ ህያው ሆኖ የሚኖርበት ለሆኖ የሚኖርበት ደግሞ መንፈስ አለችው። እግዚአብሔርን እንዲያስብ ከሱ ጋር ህብረት እንዲኖረው የመንፈስ ቅዱስ ኃይል በሱ ላይ እንዲኖር ማንነት ይሰጠዋል። ስለዚህ የሰው ልጅ የሚጋራው እንደ እንስሳት ቀድሞ የምትሰጥ ስጋ አለችው፣ እንደ መላእክት የማይነሳ ደግሞ ማንነት አለው። መሃል ላይ ደግሞ እንደ እንስሳነቱ ይሞታል። ሞቶ ግን አይቀርም። ህያዊት በሆነች ነፍሱ ደግሞ ዳግም ይነሳል የሚለውን ህይወተ ልቡና ወይም ደግሞ ይህንን ማንነት ይገልጽልናል ማለት ነው። ምናልባት እዚህ ጋር ግን መምህር የሰው ልጅ በእግዚአብሔር አምሳል የተፈጠረ ከሆነ ብዙ ጊዜ ይነሳል ክፋትና ደግነት የሚሉ ሁለት ተቃራኒ ሆኑ ነገሮች አሉና እንደው በእግዚአብሔር አምሳል የተፈጠረ ሰው ወደ ክፋት የሚሄድበት ምክንያት ምን ይሆን? መልካም እንግዲህ ይሄንን ቅዱስ ባሲሎስ ዘቂሳርያ ወይም ታላቁ ባሲሎስ ሲገልጽ እኛ እግዚአብሔርን ማየትም ማወቅም አንችልም ይለናል። ግን የእርሱ የባህሪ መገለጫዎች በሆኑ ማንነት ግን እናውቀዋለን እንረዳዋለን ይላል። የሰው ልጅም እንዲህ ነው። እግዚአብሔርን ይመስላል ማለት እግዚአብሔር ነው ማለት ግን አይደለም። ፍጹምም ሊሆን አልቻለም። ምክንያቱም ይሄ ፍጹምናው በጸጋ ከእግዚአብሔር የሚሰጠው ክብር ነው እንጂ በራሱ አምላክ መሆን ግን አይችልም፣ ሊሆንም አይችልም። በጸጋ ግን ከእግዚአብሔር በሚሰጠው ማንነት እየበቃ የሚሄድ ማንነት አለው። ለምሳሌ እንደ ማሳያ እናንሳ።
በተለምዶ የሰው ፍጹም የለም እንላለን። አሁን የፍጹምናው እንደ አምላክ የማይሳሳት ፈጽሞ ምንም ኃጢአት የማይሰራ ማለታችን አይደለም። ይሄ ለባህሪውም ለእግዚአብሔር አይስማሙም። የሰው ልጅ ግን እየወደቀ እየተነሳ ክፉ ደግ እየሆነ ብዙ የህይወትን መስመር ሊያልፍ ይችላል። ይሄን ማንነት እንዴት እንረዳዋለን ካለን አዳም በቀድሞ ማንነቱ የተፈጠረበት ክብርና ደረጃ አለ። ይሄ ማንነት ክብሩ ግን ከተፈጠረበት ፍጥረት ከ7 ዓመት ከ7 ወር ከ7 ቀን በኋላ ግን ድቀት አገኘ፣ ወደቀ። ለኃጢአት ተጋላጭ ሆነ፣ በቀላሉ የሚደክም ሆነ፣ ኃጢአት የሚስማማው አይነት ሆነ። ይሄ ማለት ራሱ ወዶ ፈቅዶ ያመጣው ሞትን እግዚአብሔር አልፈጠረውም፣ ሰው ግን ወደ ራሱ ማንነት አመጣው። እግዚአብሔር ኃጢአትን አልፈጠረም፣ የሰው ልጅ ግን ኃጢአትን በድቀት ምክንያት ገንዘብ አደረገው። ስለዚህ ይሄ በራስ የሚመጣ ድክመት የአምላክ ነው ማለት አንችልም። ለዚህም ነው አብዛኛው የፍልስፍና ሰዎች ራስን እስከ ምንድነው ሰውነትን እስከ መቁረጥ ምትረተ እስኪት የምንለው የራስን ስጋ አካልን እስከ ማጉደል የደረሱት በዚህ የተሳሳተ ትምህርት ነው፣ ወይም ካተሬሽን ብለን የምንጠራው ራስን መስለብ። እንደዚህ ያሉ ነገሮች እግዚአብሔር አላደረጋቸው፣ አልፈጠራቸው። በእኛ በኦርቶዶክስ ተዋሕዶ ኃጢአትም የሚያሰኘው ለዛ ነው። ምክንያቱም ስጋ በራሱ ኃጢአት አይደለም። ለኃጢአት ግን መንገድ ከፈጠርን ለዛ እንደ አንድ ድልድይ ሆኖ ካገለገለ የኛ ችግር ነው እንጂ አምላክ ችግር ግን አይደለም፣ እርሱ በባህሪው ስለማይሳሳት። እኛ ግን የተጋራናት በነፍስ ወይም በመንፈስ እግዚአብሔር የምንመስልበት ህይወት የመኖሩን ያህል በስጋ ግን የሚጫነን ደግሞ የነፍስ የእንስሳ ባህሪ ስላለ የሱ ተጽዕኖ ሲያፈነግጥ። እንግዲህ የሰው ልጅ በየዘመኑ የተለያዩ ለውጦች ያስተሳሰብ ለውጦች ይኖሩታል። አንዳንዴ እንደውም ይሄ ሰው ምን ሆኖ ነው የተለወጠብኝ እስክንልም ድረስ የሚለወጡ ሰዎች አሉና የሰው ልጅ በየዘመኑ የሚኖረው ያስተሳሰብ ለውጥ ምን ይመስላል? መልካም እንግዲህ ለውጥን በሁለት መልኩ ማየት ያስፈልገናል። የመጀመሪያው ተፈጥሯዊ ለውጥ የምንለው አለ። ይሄ ተፈጥሮ ለውጥ ማንም ሰው ሊክደው የማይችል እግዚአብሔር በተፈጥሮ ሂደት ውስጥ ወይም በማንነት ውስጥ በጣም ከደም የተነሳ ሆነ እኔና አንቺ በእናታችን ማህፀን ውስጥ ደም ነበረን አይደል? ይሄ ሂደት እያደገ እየተለወጠ ሲሄድ አጥንት፣ ጅማት፣ ቅልጥም እያለ እያደገ እየዳበረ አሁን ያለንበት ቅርጽ ይዘናል። ይሄ ተፈጥሯዊ ለውጥ ሂደታዊ ነው። ሁለተኛው ለውጥ የሰብአዊ ለውጥ የምንለው ነው። በተለይ በዘመናችን አሁን የመጣው የሂውማኒዝም ቲዮሪ አለ። ይሄ ሂውማኒዝም ቲዮሪ አብዛኛውን የፍልስፍና ቅኝትን መሰረት ያደረገ ነው፣ ሰውን ማዕከል ያደረገ። እኛ እንግዲህ በእኛ ቤተክርስቲያን ይህንን ሰብአዊ ለውጥ ድጋፍ አናደርግም። ምክንያቱም ሰው ምንም እንኳ በተፈጥሮ ዳይናሚክ ነው፣ ተለዋጭ ማንነት አለው፣ የሚያስብ የሚያገናዝብ በተለያየ መልኩ ብዙ የሚያስብ ፍጥረት ነው። እግዚአብሔር በትልቁ በግዙፉ ዓለም ላይ የፈጠረው ረቂቁ ፍጥረት ነው የሰው ልጅ፣ ጥያቄ የለው። ነገር ግን ይሄ የከበረ ማንነቱን በሱ በሚገባው በጎ ነገር ሳይሆን ለማይገባ ዓላማ ሲያውለው ግን ከክብሩ ይወርዳል። ይህንም በሁለት መልኩ ማየት እንችላለን። አዎንታዊ ለውጥና አሉታዊ ለውጥ ብለን ልናያቸው እንችላለን። ይሄ አዎንታዊ ለውጥ በተሰጠው ጸጋ በተሰጠው መክሊት እያገለገለበት እያሳደገው የሚሄድበት ትልቅ ጸጋ አለው። ይሄ ማለት ወንዶች በ40 ቀን ሴቶች በ80 ቀን በተቀበለው ጸጋ መንፈስ ቅዱስ ተመርተን እግዚአብሔርን እስከ መምሰል የምናድግበት አዎንታዊ ለውጥ አለ። አሁን በዘመናችን ግን ከዚህ መንፈሳዊው ቅኝት በወጣ መልኩ በስጋዊ ሁኔታ ውስጥ ሰዎች የራሳቸውን መልክ መለወጥ ሊሆን ይችላል፣ የራሳቸውን ቆዳ መለወጥ ሊሆን ይችላል፣ የራስን ጾታ መለወጥ ሊሆን ይችላል፣ ሌላም ጉዳዮችን ማንሳት እንችላለን። እነዚህ ደግሞ አሉታዊ ለውጦች የምንላቸው ናቸው። ዛሬ ዓለም ሰለጠንኩ በሚል እሳቤ ውስጥ መሰይጠን ውስጥ ገብታለች። በትራንስጀንደር በምንላቸው ጾታን በመቀየር ሌላ ይሄ ማለት ከተፈጠረበት የተፈጥሮ ማንነት ሌላ ማንነትን ፕራክቲስ ማድረግ ማለት ነው። ይህንም ባሉታዊ መልኩ ቤተክርስቲያን የምትመለከተው ሌላው አይነት የለውጥ ነው። ሶስተኛው ደግሞ በጣም ትኩረት አድርገን ማየት ብንችል ደስ የሚለኝ ከተፈጥሯዊና ከሰብአዊ ለውጥ መንፈሳዊ ለውጥ የምንለው። ይሄ መንፈሳዊ ለውጥ ልክ እንደ ተፈጥሯዊ ለውጥ በአንድ ጊዜ ተጀምሮ በሂደት የሚፈጸም
ህይወት ነው። አሁን ለምሳሌ ያለንበት ወቅት ጾም ነው። ማንም ሰው ቀድሞ የማይጾም ከሆነ በዚህ ጾም ውስጥ ቀስ በቀስ የጾም እድገቱን፣ የጸሎት እድገቱን፣ የስግደት ህይወቱን ከእግዚአብሔር ጋር ያለውን ህብረት ቀስ በቀስ የሚጨምርበት መንፈሳዊ ለውጥ የሚያመጣበት ነው። የማይጸልይ ሰው የሚጸልይበት፣ የማይሰግድ ሰው የሚሰግድበት፣ የማይጾም ሰው የሚጾምበት፣ የማያስቀድስ ሰው የሚያስቀድስበት እንዲህ ያለው ደግሞ መንፈሳዊ ለውጥ አለ። መንፈሳዊ ለውጥ ከስጋዊ ለውጥ ለየት የሚያደርገው ምንድነው ያለን እንደሆነ ሁሉ ጊዜ መውደቅ መነሳት ያለው እየቀጠለ ብቻ መሄድ አይደለም። አደኩኝ ዛሬ ጾምኩኝ ዛሬ አስቀደስኩኝ ዛሬ ብለን ልንወድቅ እንችላለን። ልክ መልሰን እንደወደቅን በቃ ጨርሰናል የምንለው ሳይሆን ዳግመኛ ደግሞ ከውድቀታችን ተነስተን መልሰን ያንን መንፈሳዊ ለውጥ በሂደት እያሳደግን በማይቋረጥ ትግል ውስጥ የምንጋደልበት ትልቅ የመንፈሳዊ ተጋድሎ ለውጥ ነው ማለት ነው። አንድን ሰው መምህር ሰው ሊያስ ማለት ሰውነቱን ሊገልጸው የሚችለው አካሉ ነው ወይስ መንፈሱ ነው? እንግዲህ ሰውን እንደ ሌሎች ነገሮች የአካሉ ነው የመንፈሱ ነው የነፍሱ ነው ማለት አንችልም። ሁሉም በተዋህዶ ያለ ማንነት ስለሆነ የምንለየው በመገለጫዎቹ ነው። በመገለጫዎቹ እንለየዋለን። ለምሳሌ አባ ጊዮርጊስ ዘጋስጫ የሰው ሰውነት ሬሳ አይባልም የከበረ ነው ይላል። አሁን በእኛ ቤተክርስቲያን ሰው እንኳን በህይወት ኖሮ ያዊት ነፍስ ያለችው የሚናገር ተፈጥሮ ኖሮ ቀርቶ የሞተ ሬሳ እንኳን በቤተክርስቲያን የከበረ ነው። በድኑ የክርስቶስ ነው። የሱን አካል ገንዘብ ያደረገ ነው። ስለዚህ ሰውን እንኳን በህይወት ስጋ ያለውን ማንነት ቀርቶ ሞቶ እንኳን የከበረ ስጋ ነው ብላ ነው ቤተክርስቲያን በጸሎቷም ስላረፉት ነፍሳት እንለምናለን ብላ የምትጸልየው ወይም ደግሞ ስጋውን በመካነ መቃብር ውስጥ የምታስቀምጠው ጸሎቷም ጭምር ስለሞቱትም ነፍሳት እንለምናለን ብላ የምትጸልየው ማለት ነው። ምክንያቱም ሲራክም እንዳለው ያዋን ይስሉ በእንተ ሙታን ሙታን ይስሉ በእንተ ያዋን ነው። ሙታን ስለ በህይወት ስላሉት ይጸልያሉ፣ በህይወት ያለን ደግሞ ስለሞቱት እንጸልያለን። ይሄ የከበረች ነፍስን ዛሬ ከኛ ጋር መንፈሳዊ ህብረት እንዳላት የምናስብበት ነጥብ ነው። በስጋው ስንል ደግሞ አንዳንድ ጊዜ ሁላችንም የሚንቀሳቀስ የሚተነፍስ አይደል? ይሄ ማንነታችን በግዙፍ የሚታይ ስለሆነ የሚታወቅ ነው። ምናልባት እንደ ማሳያ በሶስት ነጥብ ልግለጻቸው። ስጋችንን በዓለም ውስጥ ባለው ማንነታችን ልንመዝነው እንችላለን። ይታወቃል። ይሄ ወርልድ ኮንሽስነስ የምንለው ነው። ዓለምን ማወቂያ መንገድ ነው። ስጋችን በመዳሰስ በመቅመስ በመንካት በእነዚህ ሁሉ ሴንስ የምናደርገው ማንነታችን ይታወቃል። ሁለተኛው ደግሞ ነፍስ ነው። ነፍስ ደግሞ ሰልፍ ኮንሽስነስ ነው። ራሳችንን የምንገመገምበት የምንመረምርበት ከራሳችን ጋር ጽድቅና ኃጢአትን የምንለይበት በጎና በጎ ያልሆኑ ነገሮችን የምንገመገምበት ነው። ነፍስን አዋቂ የሚያሰኛት ሕያዊት የሚያሰኛት የሰው ልጅ ወደ ልቡ ተመለሰ ሲባል በነፍሱ በጥልቀት የሚያስበው ህይወት ነው። ሶስተኛውና የመጨረሻው እንግዲህ ይሄ በጣም ትኩረት አድርገን በነገረ መለኮትም ላይ ሐሳብ የምንሰጠው ደግሞ የመንፈስ ጉዳይ ነው። የመንፈስ ጉዳይ ደግሞ ጋድ ኮንሽስነስ ነው። እግዚአብሔርን እንድንፈልግ የሚያደርገን እግዚአብሔርን እንድናመልከው ልቡናችን የሚያስገድደን ለዚች ዓለም ፍጡር ያለባት ዓለም ላይ ፈጣሪ ያለው ብለን የምናስብበት ነፍሳችን ከፍ ብሎ ከእግዚአብሔር ከፈጣሪያችን ጋር ህብረት የምናደርግበት ማንነት ነው። አሁን በጸሎት ውስጥ ከስጋዊ ድካሞቻችን ወጥተን በነፍሳችን ምሪት ውስጥ የመንፈስ ህብረት የምናደርግበት እግዚአብሔርን የምናስብበት የምንዘከርበት ትልቅ ጉዳይ ነው። ለዛም ነው ቅዳሴያችንም ላይ እግዚአብሔር ስጋችንን ነፍሳችንንና መንፈሳችንን ጭምር እንዲቀድስ የምንለምነው ማለት ነው። ይህንንም ሐዋርያው ቅዱስ ጳውሎስ በተሰሎንቄ መልእክቱ በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 19 ላይ የሰላም አምላክ እግዚአብሔር ፈጽሞ ይቀድሳችሁ ነፍሳችሁን መንፈሳችሁና ስጋችሁንም ጌታችን በሚመጣበት ጊዜ በንጽህና ይጠብቀው ይለናል። ስለዚህ እቺኛዋ ነፍስ እቺኛዋ መንፈስ እቺኛዋ ስጋ በጾም ትለመልማለች፣ በእግዚአብሔር ትከብራለች ማለት ነው። ስለዚህ ይህንን ትኩረት አድርገን እንገልጻለን ማለት ነው። መልካም። ስለዚህ አካልም መንፈስም ተብሎ የሚከፈል የሚለይ ነገር የለንም ማለት ነው። በተዋህዶ ያለ ማንነት ውስጥ ነው ያለነው። መልካም። ወደ
አስተሳሰቡ ደግሞ እንመለስና እንግዲህ መቼም የሰው ልጅ ይወለዳል ያድጋል ይሞታል በስተመጨረሻምና በእነዚህ በተወልዶ በማደግ ውስጥ የወጣትነት እድሜ አለ ከዛ ደግሞ የጎልማሳነት እድሜ አለ ከዛ መጨረሻ ደግሞ እንግዲህ የርጅና የመጨረሻው የእድሜ ማምሻ ዘመን አለና በእነዚህ ደረጃዎች መሃል የሰው ልጅ ያስተሳሰብ እድገቱ እንዴት ያለ ነው? መልካም ምሕረት እንግዲህ አሁን በዚህ ላይ አብዛኛውን ቅዱስ ጳውሎስም ይሄንን ገልጾታል። በስጋ ያለ ማንነታችን በህፃናት ይመሰላል። ህፃናት የሚሰሩትን ስራ ያውቁ። እኛም በስጋ ያለን ኃጢአትን እንደ ምግብ እየበላ እንደ መጠጥ እየጠጣን ስንሰራው አንድ አባት ህፃን ልጁ በእሳት ሲጫወት አይቶ እንደሚያዝነው እግዚአብሔር ያዝንብናል። ምክንያቱም የስጋ ጉዳት ለነፍስ የነፍስ ጉዳት ለመንፈስ ጉዳት እንደሆነ አያውቅ። ለዛም ነው ቅዱስ ጳውሎስ ምን አለ አሁን ሁላችን በድንግዝግዝ እንዳለን ልጅ ሆኜ እንደ ልጅ አስብ ነበር አለ። ይሄ ገና ያልጎለመሰ ወይም ያልጠነከረ ያልጎለበተ የአእምሮ ሰውነት እንዳለው ይሄ ሁሉ ነገር ልብላ ሁሉ ነገር ልጠጣ ሁሉ ላድርግ የሚል የስጋ ፍቶትን መሰረት ያደረገ ማንነት ነው። ይሄንን ቤተክርስቲያናችን የሰውን እድሜ በመትከፍልበት የሰው እድሜ ቢበዛ 70 ቢበረታ 80 የሚለውን በ20 ስትከፍለው የመጀመሪያው የሰውን ስጋዊ ባህሪ የምናገኘው እድሜው ከ1 ዓመት እስከ 20 ዓመት ነው ትለናለች። ይሄ እድሜ በጣም ሁሉ ነገር ሊያዘው ሊጨብጠው እንደፈለኩ አድርጌ በቃ እንደፈለኩ ልሁን የሚያሰኝ እድሜ ነው። ምናልባትም በአገርኛ አባባላችን ገንዘብ የሚገኝ በ20 ዓመት የሚለውን መያዝ እንችላለን። ስለዚህ ሁሉ ነገር የማውቅ የመጓጓት እንደዚህ የምኞት የፍላጎት ጊዜ ናቸው። ይሄ በስጋዊነት የሚመሰል ነው። ከዛ ሁለተኛው እድገት ደግሞ የነፍስ እድገት ነው። የነፍስ እድገት ደግሞ ከ21 ዓመት እስከ 40 ዓመት ያለ ነው። ይሄ እድገት ደረጃ ደግሞ እንደ ነፍስ አዋቂ የምንሆንበት በስጋዊ ፍላጎት በስጋዊ ምኞት ምሪት የምንሄድበት ሳይሆን የምንጠይቅበት ወዴት እየሄድኩ ነው? እኔ ማን ነኝ? እኔ ምንድን ነኝ? ምን እየሰራው ነው? በዚህ እድሜ ምን እያደረኩኝ ነው ብለን የምንጠይቅበት ነው። ቅዱስ ጳውሎስ ይህን ቃል ሲገልጽ ምን አለ? ልጅ እያለሁ እንደ ልጅ አስብ ነበር፣ እንደ ልጅም እናገር ነበር፣ እንደ ልጅ አደርግ ነበር። አሁን ግን የልጅነት ጠባይ ሽሬያለሁ። ይሄን ትቼ አሁን እንደ ጎልማሳ አስባለሁ አለ። ይሄ ማለት ምንድነው? ክፉን ከደግ መለየት የነፍስ አዋቂነት ምንለው እዚህ ላይ ነው። ማሪሳቅ የተባለው የቤተክርስቲያንም የመነኮሳቱ ሊቅ ወይም ቅዱስ ሲነግረን ጽድቅ ማለት ኃጢአትን መተውና ኃጢአትን በቃኝ ማለት ነው። ስለዚህ በነፍስ ላይ በስጋ እንደፈለገ ሲምቦጫረቅ በኃጢአት ሲምቦጫረቅ የነበረ ሰው ኮንሺየስሊ የሚያስብበት ነቅቶ እስካሁን የሰራውትን ስራ ምን አተረፍኩበት ብሎ የሚያስብበት የነፍስን ፈቃድና የነፍስን ሐሳብ የሚረዳበት ቆም ብሎ ማሰብ ማሰላሰል ማገናዘብ የሚጀምርበት እድሜ ከ20ዎቹ እስከ 40ዎቹ አለ። ሶስተኛው የመጨረሻው እድሜ ግን የሚደንቅ ነው። በእድሜም ደረጃ ስናየው ከህፃናትም ከፍ ብሎ ከወጣትም ከፍ ብሎ በጣም ባረጋዊነት ደረጃ የምናየው ማንነት። ይሄ ደረጃ በጣም የሚገርምሽ ባነጋገሩም በፊት ገጽታውም ባረማመዱም ባካሄዱም በሁለንተና የህይወት እንቅስቃሴዎቹ ጭምር ህሊናን የሚገዙ አእምሮን የሚሰበስቡ ጉዳዮች የሚያደርግበት በዚህ እድሜ አይጠበቅም የምንላቸው ጉዳዮች አይኖሩም። ለምሳሌ ይሄንን ሊቃውንተ ቤተክርስቲያን ከ40ዎቹ በኋላ ሰው ልብ ይገዛል ይላል። ወይም ደግሞ በእኛ ቤተክርስቲያን ንጻ ልቡና ልቡ ከስጋና የነፍስ ፈቃድ ፍጭትና ግጭት ነፃ ወጥተው በልቡናው የሚመራበት ነው። ያለፉት የሰራቸውን ስህተቶች ያደረጋቸውን ጥፋቶች ሁሉ እያስተዋለ ያኔ እኮ ልጅ እያለሁ ያኔ ወጣት እያለሁ እንዲያረኩትን እኮ አሁን በዚህ እድሜ ምን ሆኜ ነው ብሎ በፍጹም ወደ እግዚአብሔር የሚቀርብበት ህይወት ነው። ይሄ እድሜ በጣም የሚገርምሽ ሰፊውን ስፍራ ይዛል። ከ41 እስከ 60 ከ60 እስከ 80 ያሉትን አብዛኛው ሰው እንደ ልጅ ጠባይ 20 ዓመት ሁሉ እያስቸገረ ከ20 ደግሞ እስከ 40 ደግሞ ልብ እስኪገዛ የሚያስብበት አይደለም። ከ40 ዓመት በኋላ በፍልስፍና ማነው በስነ ልቦናው ዓለም የአሜሪካው ሳይኮሎጂስት ኮልበርግ የተባለው ሰው ሲናገር ሙሉ በሙሉ ፕሮዳክቲቭ ሆኖ ከራሱ ይልቅ ለማህበረሰቡ የሚያስብበት እስካሁን ለሀገር ምን ሰራው ለቤተክርስቲያን ምን ሰራው ብሎ የሚያስብበት ትልቁ እድሜ ነው። ይልቅ ለማህበረሰቡ የሚያስብበት
እስካሁን ለሀገር ምን ሰራው ለቤተ ክርስቲያን ምን ሰራው ብሎ የሚያስብበት ትልቁ ዕድሜ ነው። ይሄ ስነ ልቦናውም ይደግፈናል። በመንፈሳዊው ልዕልናና የመንፈስ ከፍታ ግን ስናየው ፍጹም እግዚአብሔርን ወደ መምሰል በሽምግልናው ዓለም የማስታረቅ እንደው ሰማይ ቢቀደድ አትጨነቅ ይላሉ። ሽማግሌ ይሰፋዋል። ለእርቅ የሚጠሩ ለሰላም የሚጠሩ ለአብሮነት የሚጠሩ እንደ እግዚአብሔር በቃ የሚያስታርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉ እንደተባለው በማስታረቃቸው ሕዝብን በማገልገላቸው የእግዚአብሔርን ስራ ብቻ የሚሰሩ ናቸው። ይሄ ሲሆን እንግዲህ የሰው ያስተሳሰቡን ደረጃ የመንፈሳዊ ልዕልና ሰብአዊ ማንነቱ ከፍ እያለ እያደገ ሄዶ ወደ መንፈሳዊ ደረጃ የሚቀመጥበት ፍጹም እግዚአብሔርን ወደ መምሰል የሚያድግበትና የሚደርስበት ደረጃ ነው ማለት ነው። እጅግ በጣም መልካም። እንግዲህ መምህር ከርሶ ደግሞ የሚጨምሩት ሀሳብ ካለ እናዳምጥ። ምክንያቱም ርዕሰ ጉዳዩ በዚች በአንድ መርሃ ግብር ብቻ የሚገታ ስላልሆነ ሌላ ተጨማሪ መልእክት ካለ እናዳምጥና በዚሁ እናጠቃልላለን። መልካም። እንግዲህ ይህንን ጉዳዮች ማንሳታችን ካልቀረ ይሄ በራሱ የመንፈሳዊነት ደረጃ ማሳያና መገለጫ ነው። ማንም ሰው በዚህ ዓለም ሲኖር በአንድ ጊዜ ፍጽምና ደረጃ ላይ አይደርስም። ሰው መቼም ፍጹም አይደለም የሚያሰኘው አንዱ ድካም በስጋ በሚገጥመው ፈተና ወደዚህ ደረጃ ለመድረስ በጣም ብዙ ሂደትን ይጠይቃል። ማንም ሰው ከመሬት ተነስቶ ትልቁ የመንፈሳዊ ክብርና ደረጃ ላይ አይደርስም። ስለዚህ ቀስ በቀስ የሚታደግ ህይወት እንደሆነ ማሰብ ያስፈልገናል። ለዚህ እንግዲህ የህይወት መመሪያዎቻችን የሆኑ ቅዱሳት መጻሕፍትን አብነት አድርገን ብናነሳ ለምሳሌ መጀመሪያው የወጣኒነት ደረጃ የምንለው ነው። ሰው በስጋዊ ህይወቱ ሲኖር ምክሮችን ወይም ደግሞ እዝናትን ወይም በጎ ሕሊናን መሰረት የሚያደርገው በመጽሐፈ ምሳሌ ትምህርት ነው። ለዚህም ነው ቤተክርስቲያን በአብነት ትምህርት ቤት መጀመሪያ ህፃናትን የምታስተምረው መዝሙረ ዳዊትን፣ መጽሐፈ ምሳሌን፣ የጥበብ መጽሐፍት የሚባሉት መጽሐፍተ ሲራክ ለዛ ነው። ሰዎች በጎ እንዲሆኑ አእምሯቸው ከእግዚአብሔር ሕሊና እንዳያፈነግጥ ትልቁ የሚሰጠው የመጀመሪያው ትምህርት ይሄ ነው። ልክ በእውቀት በትምህርት በምክር እያደጉ እየበለጸጉ ሲሄዱ ደግሞ ወደ ሁለተኛው ደረጃ ይሄዳሉ። ልጄ ወይ አድምጠኝ፣ ልጄ ወይ ስማኝ ከሚለው ትምህርት ወደ ተግሳጽ ደግሞ ይሄዳሉ። አንተ ሰው ሆነ እንዲህ ታደርጋለህ የምንባል ሰዎች አለን አይደል? አንተ ክርስቲያን ሆነ ይህን ታደርጋለህ፣ አንተ ትልቅ ሰው ሆነ እንዲህ ታደርጋለህ የምንባለው በሞራል ኢቲክስ ውስጥ ያልተገነባ ሰው ወደ ሰብአዊ ማንነት ውስጥ መቅረብ አይችልም። መሰረቱ እሱ ነው። ሲቀጥል ግን ይሄ ሁለተኛው ደግሞ መጽሐፈ መክብብ ነው። በተፈጥሮ ውስጥ ያለን መረዳት፣ በህሊናችን ውስጥ ያሉ ብዙ ጉዳዮች እውቀት አንጻራዊ ነው። እያደገ ሲሄድ እየጠራ የሚሄድ ነው። ስለዚህ በዚህ ደረጃ ደግሞ የዓለምን ከንቱነት የህይወትን አጭርነት ሲረዳ ሲገነዘብ ደግሞ ህይወቱ ምን ያህል አጭር እንደሆነች ይገነዘባል፣ ይረዳል። ከዚህ ከፍ ሲል ደግሞ የመጨረሻውን መኃልየ ዘሰሎሞን የምንለው የመጨረሻው የህይወቱ ግብና ማጠቃላይ የሚሆነው እግዚአብሔርን ወደ መምሰል የሚያድግበት የፍጽምናና የመጨረሻው ደረጃ ላይ ይደረሳል። ይሄ ማለት ግን እግዚአብሔርን እንሆናለን ማለት አይደለም። ይህን ቃል አላግባብ የተረዱ ሰዎች አሉ። እግዚአብሔር እኛን የመለኮት ባህሪ ተካፋዮች አደረገን ማለት እኛ የእርሱ ጥቃቅን የሆንን የመለኮት ፍንጣቂ ነን ማለት ግን አይደለም። እርሱን ለመምሰል የተሰጠን እድል ነው። ይህን እድል መጠቀም የኛ ድርሻ ነው። አምላክነቱ ማንም ሊቀማው በማይችል ማንም ሊቀርበው በማይችል ብርሃን ውስጥ የሚኖርን አምላክ እኔ እንደርሱ ሆናለሁ ብሎ ከአምላክ ጋር የመደራደር የመገዳደር አይነት ግን ባህሪ ያለመሆኑን ማስተዋልና መገንዘብ ያስፈልጋል። አመሰግናለሁ። እጅግ በጣም መልካም። የተወደዳችሁ ቤተሰቦቻችን እንግዲህ ለዛሬ የነበረን መርሃ ግብር የነበረን ቆይታ ይህንን ይመስል ነበር። እግዚአብሔር አምላክ የህይወት ቃልን ያሰማልን። እጅግ አድርጌ ያመሰግናለሁ። ቀጣይ በሌሎች መርሃ ግብሮች በሌላ ርዕሰ ጉዳይ እስከምንገናኝ ድረስ ሰላም ቆዩ።